ሰላም ሰላም ቤተሰብ እንደምናችሁ። በዛሬው ቪዲዮአችን ስለ ጋፕ ነው የምናየው። አንድ ኮንሰፕት ነው የምናየው። በጣም ኢዚ እና ቀላል ደግሞ ለዴይሊ ባያሳችን አሪፍ እንትን አጋዥ ይሆነናል እና ስለ ጋፕ ዛሬ በደንብ እናያለን ማለት ነው። አሁን ያለሁት ከላይ እንደምታዩት እዚህ ጋር ዲኤክስ ዋይ ላይ ነኝ። ያው ዲኤክስ ዋይ ማለት ምን ማለት እንደሆነ ይሄ ነው፣ ትሬደሮች በደንብ ትረዱኛላችሁ። እና የዚህን ሙቭመንት ትራክ እያደረግን ሌሎቹን እንትን ማድረግ እንችላለን። በዚህ ሙቭመንት ሌሎቹን ትራክ ማድረግ እንችላለን። ስለዚህ ይህንን እንትን በዴይሊ ታይም ፍሬም አናሊሲስ እንሰራለን ማለት ነው ዲኤክስ ዋይን። ሶ ዛሬ የምናየው ቅድም እንዳልኳችሁ ስለ ጋፕ ነው። ሶ እዚህ ጋር እንደምታዩት ቀደም የማርክ ያደርኳቸው ቦታዎች አሉ። እዚህ ጋር እንደምታዩት ጋፕ አለ። ፕሪቪየስ ጋፕ ነው፣ ትንሽ የቆየ ጋፕ ነው። እዚህ ጋር እንደምታዩት ቺን ጋፕ ፊል ለማድረግ የመጣ ነበር፣ ግን ፌል አድርጓል። ፊል አላደረጋትም፣ ግን እዚህ ጋር እንደምታዩት በተወሰነ መልኩ ተች አድርጎት ድጋሚ ወጥቶ እዚች ጋም ሌላ ጋፕ ነበረችን፣ እሷን ተች አድርጎ ድጋሚ ወርዷል ማለት ነው። እና ይህንን ጋፕ እንዴት ነው የምንጠቀመው? ለምሳሌ እዚህ ጋር ለኤግዛምፕል ያስቀመጥኩት ትሬንድ ላይን አለ። በሌላ ቪዲዮ ደግሞ ስለ ትሬንድ ላይን በደንብ ዲፕ እሰራላችኋለሁ። ዛሬ ጋፕ እና በሌላ ቀን ስለ ትሬንድ ላይን እሰራለሁ ቪዲዮ። ሶ እዚህ ጋር እንደምታዩት ትሬንድ ላይን እዚህ ጋር መልቲፕል ታይም ተች አድርጎታል። ሶ ሁለት ጊዜ እንትን ብሎታል። እዚህ ጋም ሪጀክት ተደርጓል። ዲስፕሌይ ስላደርገውም ይሄንን ትሬንድ ላይን። ሶ እዚህ ጋር የወረደው ለምንድን ነው? ጀስት ጋፓን ፊል አድርጎ ድጋሚ ለመውጣት እንዲመቸው ነው። እንደምታዩት በፎር ሀወር ብንወርድ በደንብ ማየት እንችላለን። እዚህ ጋር እንደምታዩት ጀስት ፊል አድርጎ ከዛ ድጋሚ ወጥቶ እዚህ ጋር ቅድም ዴይሊ ላይ ያየነው ጋፕ ነበር ካያችሁት፣ እሱ ጋር ድጋሚ መጥቶ ነበር ማለት ነው። ሶ ሪአክት አድርጎልናል። ይሄኛው ጋፕ በደንብ ሪአክት አድርጓል። ይሄኛውም እንደምታዩት እዚህ ጋር ሪአክት አድርጓል። ሶ እንዴት ነው የምንጠቀመው ካልን ጋፕን እንደ ሁለት ነገር መጠቀም እንችላለን። ለምሳሌ አንደኛ ዴይሊ ባያስ፣ ቅድም እንዳልኳችሁ እንደ ዴይሊ ባያስ መጠቀም እንችላለን። ሁለተኛው ደግሞ እንትን ላይ ፔሮች ላይ ሀፕን አያደርግም ብዙ ጊዜ፣ ግን ሀፕን ካደረገ እንደ ኢንትሪ ሞዴል መጠቀም እንችላለን። በጣም አሪፍ ኮንሰፕት ነው እና እኔ ብዙ ጊዜ የምጠቀመው ለዴይሊ ባያስ ነው የምጠቀመው። ጀስት ከየት ተነስቶ ወዴት ሙቭ ያደርጋል፣ ከዛ በኋላ በትንሽ ወረድ ብዬ በታይም ፍሬሞች አናሊሲስ ሰርቼ ነው የምጠቀመው ነው። እና እዚህ ጋር እንደምታዩት እዚህ ጋር ሪአክት ካደረገልን በኋላ ሊትራሊ እዚህ ጋር በቃ ኦልሬዲ አክብሮ እንዳከበረልን ይህን ቦታ ጀስት በካንድሉ ነግሮናል ማለት ነው። ሶ ምንድን ነው የምናደርገው? ቀጣይ ሙቫችን ከዚህ በኋላ ሪጀክት ከተደረገ በኋላ እዚህ ጋር እስከሚመጣ የምንጠብቀው አይደለ? ድጋሚ ኤክስኪዩት ለማድረግ ወደ ባይ እዚህ ጋር እንደምታዩት ወደ ታች አልመጣልንም። ሶ ምን አደረገ? እዛው ወደ ላይ ወጥቶ ድጋሚ እንትኑን ጋፑን በደንብ ፊል አድርጎታል ማለት ነው። ከዛ በኋላ ወደ እኔ የመጣው ቀጥታ ወደዚህኛው ጋፕ ነው የመጣው። ዴይሊ ላይ ቅድም ወደ አሳየዋችሁ ጋፕ ነው የመጣው። ሶ ይህንን ሙቭመንት በደንብ አድርገን መያዝ እንችል ነበር ማለት ነው። ከዚህ ጀምሮ ያለው ሙቭመንት እስከዚህ ድረስ ያለው ሙሉ መያዝ እንችላለን። ምክንያቱም ይህንን ባንይዝ ራሱ ሌላ ፔሮች ላይ ጀስት ይህንን ባያሱን ካወቅን ሌሎች ፔሮች ላይ ለምሳሌ ዩኤስዲ ጄፒዋይ ላይ፣ ጂቢፒ ዩኤስዲ፣ ዩሮ ዩኤስዲ ላይ ኤክስኪዩት ማድረግ እንችላለን። ነው እዚህ ጋር እንደዚህ አይነት ሪአክት ሲያሳይ እዛ ጋር እንደሚያደርግ ቀድመን የምናውቅ ከሆነ እዛ ጋር ሄደን ኤክስኪዩት ማድረግ ነው፣ ብዙም አይከብደንም ማለት ነው። ሶ ዛሬም ቀኑ ምንድነው? አርብ ነው እና እንደምታዩት ድጋሚ ከዚህ ተነስቶ ከዚህ ወደዚህ ከዚህኛው ጋፕ ወደዚህኛው ጋፕ ሲመጣ እዚህ ጋር መሀል ላይ ትናንትና ካላሳያችሁ ቆይ፣ ጋፕ ማለት ባጭሩ ይሄ ነው። እዚህ ጋር የዘጋው እዚህ ጋር ነው፣ ግን ጃምፕ አድርጎ ዘሎ ነው የከፈተው እዚህ ጋር። ሶ ይህንን ድጋሚ መቶ ፊል ማድረግ አለበት። ስለዚህ መቶ ድጋሚ ከዚህኛው ሪአክት አድርጎልን
ከዚህኛው ከታችኛው ጋፕ ሪአክት አድርጎ ድጋሚ ወደዚህኛው እየመጣ ነው ማለት ነው። ስለዚህ እቺን ሙቭመንት መጠቀም እንችላለን። ከዚህ ወደዚህ ያለችው ሙቭመንት ከዚህ ወደዚህ ያለችው ሙቭመንት መጠቀም እንችላለን ማለት ነው። ከዛ በኋላ ከዚህ ጋርም ደግሞ እንደ ማርኬቱ ሁኔታ እያየን አሁን ያለንበት ጊዜ ያው እንደምታዩት ከስር ዲሴምበር 25 ነውና እንደ እንትኑ እንደ ማርኬቱ ኮንዲሽን እያየን ሪአክት በደንብ ማድረግ እንችላለን ማለት ነው። ግን አሁን ጃንዋሪ መግቢያም ስለሆነ ተጠንቅቃችሁ ትሬድ ብታደርጉ ብዬ እመክራችኋለሁ። ሶ እንደምታዩት ጋፕ በተወሰነ ኮንሰፕቱ ይህንን ይመስላል። ግን እስኪ አንዳንድ እንትኖችን እንጨምር፣ ኤግዛምፕሎችን እንጨምር። ያው በደንብ ክሊር እንዲሆንላችሁ ኤግዛምፕሎችን እንጨምር። ኦኬ አሁን እንተባባል ነው ኤግዛምፕሎችን አንዳንድ ኤግዛምፕሎችን እናያለን። ሶ እዚህ ጋር እንደምታዩት ከዛው ሳንወጣ የተወሰነ ላሳያችሁ። ፎር ኤግዛምፕል እዚህ ጋር ለአንድ እንደምታዩት በጣም ቀላል ኤግዛምፕል ነው። ሁለተኛ ኤግዛምፕል ሶስተኛ ኤግዛምፕል እዚህ ጋር አለን ማለት ነው። እሺ በአንድ ቦታ ላይ ሆኖ ይሄው መልቲፕል የሆኑ ኤግዛምፕሎችን አይተናል። ግን እዚህኛው ላይ እቺኛዋ ላይ ለምን አልፎ እንደሄደ እዚህ ጋር ማየት እንችላለን። እዚህ ጋር ከላይ እንዳለን በጣም አሪፍ የሆነ እንትን ማለት ነው። ዋን ኦፍ ዘ ቤስት የሆነ ኤግዛምፕል ነው ማየት እንደምትችሉት እዚህ ጋር ዋን ኦፍ ዘ ቤስት የሆነ ኤግዛምፕል። ከዚህ በኋላ ወዴት ሊሄድ እንደሚችል ኦብቪየስሊ ማየት አይከብድንም ይህንን ካየን። እና የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ